ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ክብራችን የወሰነውን ተሰውሮም የነበረውን የእግዚአብሔር ጥበብ በምስጢር እንናገራለን። ምን ማለት ነው መሰላችሁ? የእግዚአብሔር ጥበብ የሚባለው አንደኛ ባለፈውም ለመመልከት እንደሞከርነው ወልድ ነው። ወልድን እግዚአብሔር በብሉይ ኪዳን አልተገለጸም፣ ወይም የአብ የወልድ መንፈስ ቅዱስ ልዩነታቸው አንድነታቸው የተገለጸ አልነበረም። ስለዚህ የአብ የወልድ መንፈስ ቅዱስ ልዩነታቸው አንድነታቸውን በምስጢር የተያዘውና ማንም ሊያውቀው ያልቻለውን የእግዚአብሔርን ምስጢር እኛ አሁን በጥበብ ለመናገር መንፈስ ቅዱስ ሰጥቶናል። ወልድ በብሉይ ኪዳን በሙሉ አልተገለጸም። ስለዚህ አሁን በሙሉ ያልተገለጸውን ወልድን፣ አብን፣ መንፈስ ቅዱስን ለይተን የወልድ መገለጥንም በስጋ መገለጡን እንድንገልጽና እንድንሰብክ እግዚአብሔር በጥበብ ለኛ ገልጿል። ይህንንም ምስጢር ደግሞ እኛ ለእናንተ በጥበብ እንገልጻለን ይላል። ከዚህችም ዓለም ገዢዎች አንዱ እንኳ ይህን ጥበብ አላወቀውም። አውቆስ ቢሆን የክብርን ጌታ ባልሰቀሉት ነበረ። ከዚህ ዓለም ገዢዎች ማለት ለ5500 ዓመት በብሉይ ኪዳን ነክሶ የኖረው ሞት ነው አንደኛ። ሁለተኛ ዲያብሎስ ነው። ዲያብሎስም ሞትም ይህንን የክርስቶስን ጥበብ አላወቀም። ቢያውቆስ ኖሮ ክርስቶስ እንዲሰቀል ዲያብሎስ ባላደረገ ነበረ። ክርስቶስ አምላክ እንደሆነ አላወቀም። ተራ ሰው ብሎ አስቦ ነበረ። ሞትም ክርስቶስን ሞትን የሚደመስስ እንደሆነ አላወቀም። አንድ ሊቅ እንዲህ ይላል፣ ሞት የማይበላውን ወይም የማይስማማውን ምግብ በላና እስካሁን ድረስ ወይም ለ5500 ዓመት እየበላቸው የነበራቸውን ምግቦች እንደገና አስመለሰው።